ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በዓለም የፖለቲካ ታሪክ አስገራሚ ሰው ስለነበሩት የኢራቁ ፕሬዝዳንት ሳዳም ሁሴንና ስለ ግፈኞቹ ምዕራባውያን ሀገራት ከብዙ በጥቂቱ ባጭሩ የሚያወሱ ታሪኮችን ይዘንላችሁ ቀርበናል። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ጀምሩ። ኢራቅን አንቀጥቅጠው ገዝተዋል። ምዕራባውያን የለየላቸው አምባገነን ወፈፌ እያሉ ይጠሯቸዋል። ሳዳም ሁሴን ግን እኔ የዓለም ሁሉ ንጉስ ነኝ ይላሉ። የዓለም ስልጣኔ ምንጩ ውሃ ነው ይባላል። ስለዚህ የኢራቅ ጥንተ ስልጣኔ ከኤፍራጥስና ከጤግሮስ ወንዞች እየተቀዳ ይሆናል። እነዚህ ሁለት ወንዞች የባቢሎን ግንብ በነበረበት ኢራቅና የፐርሺያ ገናና ስም ያላትን የኢራን ምድርን እያቆራረጡ ያልፋሉ። እንግዲህ ጥንተ ስልጣኔ የነበራት ኢራቅ እጣ ፈንታዋ በሳዳም ሁሴን እጅ ወድቆ ነበር። ፕሬዝዳንት ሳዳም ሁሴን አይደለም በህዝባቸው በጎረቤት ሀገሮች ጭምር የሚፈሩ መሪ ነበሩ። በወርቅ በተንቆጠቆጡ 7 ቤተ መንግስቶቻቸው ውስጥ ፈላጭ ቆራጭ ሆነው መርተዋል። በኢራቅ ቲክሪት አቅራቢያ በምትገኝ ፋሉጃ ከተማ በ1937 የተወለዱት ሳዳም ሁሴን ገና ሳይወለዱ ነበር አባታቸውን በሞት ያጡት። በዚህ ሳይበቃ የ13 ዓመት ወንድማቸው ተደገመ። እናታቸውም አዲስ የወለዱትን ሳዳም ሁሴንን ሞት ጠሪና ገፊ እያሉ ይጠሩት ነበር። ሳዳም የሚለው ስም ትርጓሜው ለማንም የማይመለስ ደፋርና ጀግና ማለት ነው። በእርግጥ ከሳዳም የስማቸው ትርጓሜ መካከል ለማንም የማይመለስ የሚለው ትንቢት ይመስላል። በበስተኋላ የስልጣን ዘመናቸው በዙፋናቸው ለመጣባቸው ማንም ሰው የማይመለሱ መሆናቸውን አሳይተዋል። ሳዳም ሁሴን አስቸጋሪና በጸብ የተሞላ የልጅነትና ወጣትነት ጊዜያትን አሳልፈዋል። ከዚያም ከውትድርና እስከ ፕሬዝዳንትነት ዘመንም ከሽብርና ጦርነት የራቀ ህይወት አልነበራቸውም። በ18 ዓመት ዕድሜያቸው በባዕዝ ፓርቲ አመጽና ግጭት ውስጥ በመሳተፋቸው ለበርካታ ጊዜያት ለእስር ተዳርገዋል። ከእስርም ሲፈቱ ለፖለቲካ ህይወታቸው መሰረት በጣለላቸው ፓርቲያቸው ባዕዝ ውስጥ በርካታ ተግባራትን አከናውነዋል። የባዕዝ ፓርቲ የሞት ስብሰባ። ሳዳም ሁሴን ለስልጣን የሚሳሳ ልብ አላቸው። በወንበራቸው የመጡት አይጥ ለመሞቷ የድመት አፍንጫን ታሸታለች ማለቱን ያውቁበታል። የቱርኪቲ ወታደር በመፈንቅለ መንግስት ነው ስልጣን የጨበጡት። የስልጣን ወንበሩን በመጨበጡ በ6ኛው ቀን ያደረጉት ተግባር ዓለምን እንዳስገረመ ይኖራል። በዚህ ዕለት ሳዳም ሁሴን የሚመሩትን የባዕዝ ፓርቲ 600 አባላትን ለአስቸኳይ ስብሰባ ጠሩ። በዚህ ግዙፍ አዳራሽ አባላትና ህዝብ ግጥም ብሏል። የስብሰባው አጠቃላይ ክንውን በሀገሪቱ ቴሌቪዥንና ሬዲዮ ጣቢያ በቀጥታ እንዲተላለፍ ተወሰነ። ሳዳም ሁሴን ስብሰባውን ለመምራት ወንበራቸው ላይ ተደላደሉ። የስብሰባው ታዳሚ ጸጥ ረጭ አለ። ዝምታው አስፈሪ ነበር። መርፌ እንኳን ቢወድቅ ይሰማ ነበር። ሳዳም ሁሴን ከመግቢያ ንግግራቸው ቀጥሎ ዋናውን አጀንዳ ገለጹ። በሶሪያ መንግስታት ታግዘው በእኔ ላይ መፈንቅለ መንግስት ለማድረግ ሴራ የጠነሰሱ የባዕዝ ፓርቲያችን አባላት እዚህ አዳራሽ ውስጥ ይገኛሉ። ስለዚህ በፍጥነት ራሳችሁን አጋልጡ፣ ካልሆነ ስማችሁን ለመጥራት እገደዳለሁ በማለት በንዴት ጦፎ ተናገሩ። ስልጣን በያዙ በ6ኛው ቀን እንዴት መፈንቅለ መንግስት ሙከራ ተደረገ ብለው ብዙዎች ተገረሙ። በፍርሃት ከራዱት አባላት መካከል ጥቂቶቹ ተነስተው እጅ ሰጡ። የተቀሩት ስማቸው በፕሬዝዳንቱ ሲጠራ ከመቀመጫቸው ተነሱ። ከዚያም ከአዳራሹ በጠባቂዎች እየተገፈተሩና እየተደበደቡ ወደ እስር ቤት ተጓዙ። ሳዳም ሁሴን ይህ ሁሉ ሲያደርግ የኩባ ሲጋራቸው ቁጭ ብለው እያጨሱ ነው። ትዕይንቱን ደግሞ በቴሌቪዥን ለመላው ዓለም በቀጥታ እያስተላለፉ ነው። የሳዳም ሁሴን ዋና ዓላማ ለስልጣን ይቀናቀናሉ የሚሏቸውን የፓርቲውን አባላት ጠራርጎ ማስወገድ ነበር። በሳዳም ሁሴን ላይ የተሞከረ ምንም አይነት የመንግስት ግልበጣ ሙከራ አልነበረም። የፓርቲው ከፍተኛ ባለስልጣናት በሐሰት ተወንጅለው በግፍ ተገደሉ። በዛች ዕለት ተነስቶ የተቀሩት የፓርቲው አባላትና የኢራቅ ህዝብ ለሳዳም ሰጥለጥ ብለው መገዛት እንዳለባቸው ተገነዘቡ። የባዕዝ ፓርቲ 222 አባላት በጸጥታ ኃይሎች ተወስደው ደብዛቸው ጠፍቷል። ፈጣሪ አይሁዶችን፣ ኢራኖችንና ዝንቦችን መፍጠር አይገባውም ነበር ይላሉ ሳዳም ሁሴን። ሳዳም ሁሴን ብዙሃን የማይወዱትን ዝንብ መጥላታቸው አይከፋም። ዳሩ ግን ጎረቤቶቻቸውን ኢራንና እስራኤልን እንደርሳቸው የሚጠላ ሰው ፈልጎ ማግኘት ይከብዳል። ይህ ጥላቻቸው ከሀገራቱ ጋር ለከፋ እልቂት የዳረጉ ጦርነቶችን እንዲያደርጉ ገፊ ምክንያት ሆኗቸዋል። ሳዳም ሁሴን ታሪካዊት ሀገራቸው ኢራቅ ከታላቅነት ዙፋን ወደ ውድቀት ወስዷታል። ኢራቅ ጥንታዊና ታሪካዊ ምድር ናት። ከባቢሎን እስከ ካሊፋዎችና አቶማኖች አለፍ ሲልም ኩርዶችን ያካተቱ የስልጣኔ አሻራዎች ታትመውባታል። እንደ ናጃፍ፣ ጋርባራህና ሰመራ ያሉ ከተሞች የሺዓ ሙስሊሞች ዋና መቀመጫ ናቸው። ኢራቅ ክርስቲያን፣ ይሁዲ፣ ያዚዲ፣ ሱኒ፣ ሺዓ፣ ኩርዲና ሌሎች ህዝቦች ሃይማኖቶችን
አቅፋ የያዘች ሀገር ናት። ሳዳም ሁሴን ስልጣን የጨበጡት የጀነራል አህመድ ሐሰን አልበርኪን ከመንበር ከዙፋናቸው ገልብጠው ነው። እንደ አውሮፓውያን አቆጣጠር በ1968 ሳዳም ሁሴን ገጠር በግብርና ላይ ነበሩ። ጀነራል አህመድ ሐሰን አልባክሪም ሳዳምን ከገጠር አስመጥተው ስልጣን ሰጧቸው። ሳዳም ሁሴን ቁልፉን የደህንነት ስልጣን ጨበጡ። ከዚያም የመንግስት ተቃዋሚዎች በሳዳም ትዕዛዝ ታሰሩ። በርካቶች ለስደትና ለሞት ተዳረጉ። የስለላ መረቦች ተዘረጉ። ሳዳም ሁሴን የራሳቸውን ቤተሰቦች አሰልጥነውና አስታጥቀው በደህንነት ስራዎች ላይ መደቡ። ሳዳም ሁሴን የሞት ቤተ መንግስትን አስገነቡ። በዚህ ላይ 107 የሰዎች ማሰቃያ ቤቶችን ማዘጋጁ። ሙሃባራት የተሰኘ ድብቅ የደህንነትና የፖሊስ ኃይል ተቋቋመ። ትዕዛዝ የሚቀበለው ከሳዳም ሁሴን ነው። አድርግ የተባለውን ሳያቅማማ ይፈጽማል። ሳዳም ሁሴን አለቃቸው ጀነራል አህመድ ሐሰን አልባኪር ነበሩ። ስለዚህ ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች እንዲሉ ሳዳም ሁሴን በአዛዣቸው ፕሬዝዳንት ጀነራል አህመድ ሐሰን ላይ ተማምነው በርካታ ግፎችን ፈጸሙ። የስለላ አባላቱም ለፕሬዝዳንቱ አህመድና ለሳዳም ሁሴን የታመኑ ነበሩ። ስልኮች ይጠለፋሉ። ተራ ዜጎች እንኳን ይሰለላሉ። ሰዎች ደብዛቸው ይጠፋል። ማሰቃያ ቤቶች ግፍ ይፈጸምባቸዋል። በጥቅሉ በኢራቅ ህዝብና ተቃዋሚዎች የመከራ መርገም ተጭኖ ነበር። በ1970ዎቹ የኢራቅ ኢኮኖሚ ወደ ላይ ሲመነደግ የሀገሪቱ ህዝቦች ግፍና መከራም በጥፍ ጨመረ። እንደ አውሮፓውያን አቆጣጠር በ1967 ከእስራኤል ጋር ጦርነት ያደረገችው ኢራቅ ልክ እንደ ግብጽ፣ ሶሪያ በ6 ቀናት ጦርነት ተሸንፋ ነበር። ሳዳም ሁሴን ይህንን ቂም አልረሱምና እናም ለዘመናት በኢራቅ ይኖሩ በነበሩ የአይሁድ ህዝቦች ላይ ዘግናኝ ግፎችን ፈጸሙ። ኢራቅ በዚያ ጦርነት ላይ የላከቻቸው 100 ታንኮችና በርካታ የጦር ጀቶች በእስራኤል አመድ ተደርገው ነበር። ጦርነቱ ሲያበቃ ሳዳም ሁሴን በሰበብ አስባቡ አይሁዶችን ሞት እያስፈረዱ በስቅላት ያስቀጡ ነበር። የአረብ ብሔርተኛና ጸረ ሴማውያን የነበሩት ሳዳም በኢራቅ ምድር ከነበሩት በሺዎች ከሚቆጠሩት አይሁዶች መካከል ሳዳም ከስልጣን ሲገረሰሱ በቁጥር የቀሩት አይሁዶች 34 ብቻ ነበሩ። ለምን? መልሱ በሳዳም ሁሴን የስለላ ቡድኖች እንዲፈጁ ተደርገዋል። ሳዳም ሁሴን ታላቋን ኢራቅን መሰረታለሁ ብለው ለ30 ዓመታት ህዝባቸውን የሐዘን ማቅ አልብሰውታል። የሳዳም ሁሴን በጎ ተግባራት ለኢራቃውያን። ሳዳም ሁሴን ወደ ስልጣን በመጡባቸው ጊዜያት የኢራቅን ነዳጅ እንዳሻቸው ሲዘርፉ የነበሩትን እንግሊዝና ፈረንሳይን አደብ አስይዘዋቸዋል። ከንጉሱ ጋር ተሻርከው የኢራቅን ሀብት ሲዝቁ የነበሩት ምዕራባውያን ወደ ፍትሃዊ የኃይል አጠቃቀም እንዲመለሱ አድርገዋል። የኢራቅ ዜጎች ለሕክምና አይከፍሉም ነበር። በጤናው ዘርፍ ለህዝቦቻቸው የተሻለውን ዘዴ ቀይሰዋል። ለዜጎች ከመጀመሪያ ደረጃ እስከ ዩኒቨርሲቲ ትምህርት ድረስ 74 ሳንቲም ክፍያ አይጠየቅም። በዚያን ዘመን ኢራቅ ከፍተኛ የተማረ ህዝብ ያላት ቀዳሚ የአረብ ሀገር የሚል ማዕረግን አግኝታለች። ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ1970ዎቹ የሀገሪቱ ምክትል ፕሬዝዳንትና የደህንነት ኃላፊ ነበሩ። ዳሩ ግን ከፕሬዝዳንት አህመድ ሐሰን አልባክሪ ይልቅ ፈላጭ ቆራጩ ምክትሉ ሳዳም ነበሩ። ሳዳም ሁሴን ሴቶች ከወንዶች እኩል መብት እንዳሏቸው፣ እኩል ትምህርትና እኩል ስራ፣ እኩል ክፍያ ህግ እንዲጸድቅ አድርጓል። ዘመናዊነት ኢራቅ በጋድ የታየችው በሳዳም ዘመን ነበር ቢባል ማጋነን አይሆንም። እንደ አውሮፓውያን አቆጣጠር በ1972 የኢራቅ ነዳጅ ዘይት ማውጫዎች በመንግስት ቁጥጥር ስር እንዲሆኑ አውጀዋል። የሳዳም ሁሴን የፖለቲካዊ ስህተቶች። ፕሬዝዳንት አህመድ ሐሰን አልባኪርና ምክትላቸው ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ1972 የኢራቅን ነዳጅ ሊያወጡ የነበሩ የምዕራባውያን ድርጅቶችን ከሀገሪቱ አስወጥተው የኢራቅ የነዳጅ ማውጫዎች በሀገሪቱ ቁጥጥር ስር እንዲሆኑ ማወጃቸው የኋላ ኋላ ሀገሪቱን ከባድ ዋጋ አስከፍሏታል። በተለይ ከምዕራባውያን ሀገራት መካከል ከፈረንሳይ ጋር አፍላ ፍቅር ውስጥ መውደቃቸውና ለፈረንሳይ ብቻ ነዳጅ እንድታወጣ መፍቀዳቸው ቀድማ ሞግዚቱን አስተዳድራት በነበረችው በእንግሊዝና በአሜሪካ ጥርስ አስነክሶባታል። በሌላ በኩል ሳዳም ሁሴን የኢራቅ አረብ ብሔርተኛ መሆናቸው በኢራቃውያን ዘንድ ከበሬታን ቢያተርፍላቸውም በሌሎች ሀገራት ግን አልተወደደላቸውም ነበር። ሳዳም ሁሴን ለፈረንሳይ ነዳጅ እየሰጡ የጦር መሳሪያዎችንና ተዋጊ ጄቶችን በዱቤ እየወሰዱ ከእንግሊዝና አሜሪካ ጋር ግንኙነታቸውን ማቋረጣቸው ደካማ የፖለቲካ ውሳኔዎች በስተመጨረሻም አስከፊ ውጤትን አስከትሏል። እንደ አውሮፓውያን አቆጣጠር በ1979 ሳዳም ሁሴን እስከመቼ ምክትል ፕሬዝዳንት ሆኜ ዘልቃለሁ በሚል ብሂል ፕሬዝዳንት ጀነራል አህመድ ሐሰን አልባክሪን የሚያስከፋ ለዘብተኛ መፈንቅለ መንግስት ከስልጣን አወርደው እርሳቸው ተተኩ። ሳዳም ሁሴን ፕሬዝዳንት መሆናቸው ሲያረጋግጡ የሱኒ እስልምና ተከታይ ቤተሰቦቻቸውን ከያሉበት አፈላልገው በባዕዝ ፓርቲ በደህንነት ቦታዎች በሀገሪቱ ከፍተኛ የስልጣን መዋቅሮችና በሌሎች የስልጣን ተዋረዶች ላይ ሹመትን ሰጥተዋቸዋል።
እንደ አውሮፓውያን አቆጣጠር ከ1979 ከፕሬዝዳንት ሳዳም ሁሴን በኋላ ያለው የኢራቃውያን ህይወት ጨለማ የበዛበት ዘመን ነበር ይባላል። የኢራቅ መንግስት አንድ ቤተሰብና አንድ የሱኒ እስልምና ተከታይ ሆነ። በርካታ የሺዓ እስልምና አባላት የኢራቅ ይሄ ተግባር የሚዋጥ አልነበረም ይላሉ። ከዚህ ሁሉ የከፋው ደግሞ በሳዳም ሁሴን የመሪነት ዘመን ከ100,000 በላይ ኩርዶች ላይ የዘር ጭፍጨፋ መካሄዱ ነው። እንደ አውሮፓውያን አቆጣጠር በ1986 እስከ 1989 ዘመናት ኢራቃውያንና የሌሎች ጎሳ ነዋሪዎች አበሳቸውን ቆጠሩ። እንደ አውሮፓውያን አቆጣጠር በ1988 በኢራቅ አልብጃ ከተባለ ቦታ 5000 ኩርዳውያን በመርዝ ጋዝ ተጨፍጭፈዋል። ይህ ድርጊት በዓለም ታሪክ የራሱን ህዝቦች በአደገኛ መርዝ ጋዝ የጨፈጨፈ መሪ የሚል ስያሜን አሰጥቷል። ከ1 ሚሊዮን በላይ ህዝቦችን የፈጀው የኢራቅና ኢራን ጦርነት ፕሬዝዳንት ሳዳም ሁሴን በሀብትም በጦር አቅምም ሲደላደሉ ጦርነት አማራቸው። ያስከፊ የጦርነት ምኞት የሚሳካው ደግሞ ከኢራን ጋር ሲሆን ነው ብለው አመኑ። እንደ አውሮፓውያን አቆጣጠር በ1980 የጀመረው ጦርነት ከ1 ሚሊዮን በላይ ህዝቦችን ህይወት ቀጥፎ ብዙሃንን ለአካል ጉዳት ለስደት ዳርጎ በቢሊዮን ዶላር ንብረትና ሀብትን አውድሞ በ1988 ተጠናቀቀ። አሜሪካ በኢራቅ ጎራ ሆና ትጥቅና ስንቅና አቀበለች። ኢራቅ ከአሜሪካ ከተለገሷት መሳሪያዎች መካከል በስታርት የተባለውን የኬሚካል መርዝን በኢራኖች ላይ በመጠቀም በርካቶችን ገደለች። የኢራኑ መሪ አያቶላህ አሊ ክተት ሰራዊት አስጎስመው የህዝብ ማዕበልን በኢራቅ ላይ አጎረፉ። ወትሮም ጦርነት ያላሸናፊ ስለማያከትም የጎረቤት ሀገራቱ ደም አፋሳሹ ግጭት በ8 ዓመቱ በምዕራባውያን ፍላጎት እንዲቆም ተደረገ። ከጦርነቱ ፍጻሜ በኋላ ሳዳም ሁሴን ከአረብ ሀገራት የተበደሩትን ገንዘብ መክፈል አቃታቸው። አስከፊው ጦርነት የኢራቅና ኢራንን ህዝቦች ብቻ ሳይሆን ካዝናቸውንም አውድሞት ነበር። ፕሬዝዳንት ሳዳም የብድር መክፈያው ጊዜ እንዲራዘም ወይም እዳው እንዲሰረዝ ለአረብ ሀገራቱ ጥያቄያቸውን አቀረቡ። የኩዌቱ ኤሚር ጃቢር ለኢራቅ የምንሰጠውም ሆነ የምንተወው ገንዘብ የለም ብለው ተቃወሙ። ሳዳም ሁሴን በአሚሩ መልስ ደማቸው ፈላ። ለማንም የማይመለስ የሚለው ስማቸው ትርጓሜ ብልጭ አለባቸው። እንደ አውሮፓውያን አቆጣጠር በ1990 ሳዳም ትንሽዬዋን አረብ ሀገር ኩዌትን ወረሩ። በ1 ሚሊዮን ጦር ሰራዊት የተመኩት ሳዳም ያልጠበቁት ነገር ገጠማቸው። በርካታ ሀገራት የኩዌትን ወረራ ተቃውሞ ተነሱባቸው። ግብጽና ሶሪያ፣ አሜሪካና ሩሲያ በጋራ ኢራን ላይ ተነሱ። በ1991 የአሜሪካ ጦር ከተባበሩት መንግስታት ጋር በመሆን የበረሃው ማዕበል ዘመቻውን ከፍቶ ኢራቅን አፈራረሳት። በኢራቅ ከተሞች ላይ አውዳሚ ቦምብና ሚሳኤሎች ዘነቡ። ይባስ ብሎ ምዕራባውያኑ ሳዳም ሁሴን ጅምላ ጨራሽ መሳሪያና ኒውክሌር ሊታጠቅ ነው ብለው ጉልበታቸውን አጠንክረው ኢራቅን አንኮታኮቷት። እንደ እውነቱ ከሆነ በዚያን ዘመን ኢራቅ እንኳን ጅምላ ጨራሽ መሳሪያ ተራ የውጊያ ሽጉጦችን የምታስጣጥቀው አቅም አልነበራትም ነበር። ጦርነትና ማዕቀብ ኢራቅን ለድህነት ዳረጋት። የነዳጅ ሀብት ያለው የኢራቅ ህዝብና ሳዳም ሁሴን በጫሮት እሳት በምግብ ጦትና በመድኃኒት ችግር ክፉኛ ተለበለቡ። የኢራቅ ከ100,000 በላይ ህፃናት በረሃብ እንደ ቅጠል ረገፉ። ፕሬዝዳንት ሳዳም ሁሴን ግን 2 ወንድ ልጆቻቸውን ሁዴይና ቁሴ እያሉ አሞላቀው ማኖራቸውን ቀጠሉ። እንደ አውሮፓውያን አቆጣጠር በ2003 በሴፕቴምበር 11 በአሜሪካ የደረሰው የመንትያዎች ህንጻ ጥቃት ለኢራቅና ለሌሎች ሀገራት የባሰ መርገምን ይዞ መጣ። በኦሳማ ቢንላደን የተቀነባበረው ጥቃት አሜሪካና አጋሮቿን አስቆጣ። የአሜሪካ ጦር አዛዥ ዶናልድ ራስፊልድ ኢራቅን ለመውጋት የጦር ስልት ነደፉ። እንግሊዝና አውስትራሊያ ወታደርና መሳሪያ አዋጡ። ኢራቅ ለሌላ እልቂት ተወረረች። የኢራቅና ኢራን ጦርነት ሲካሄድ ኢራቅን አለሁልሽ ብላ መሳሪያ ያስታጠቀችው አሜሪካ እንደ እስስት ገጿን ቀይራ ወራሪ ሆነችባት። በጥቂት ሳምንታት ውስጥ ኢራቅ በእነ አሜሪካ እጅ ስር ወደቀች። ሳር ቅጠሉ ያረገደላት ሳዳም ሁሴን ከቤተ መንግስት ሸሽተው ተሰወሩ። ሳያሽ የበላ ዝንጀሮ ሲስል ያድራል በጓሮ እንዲሉ ሳዳም ሁሴን በጫሩት እሳት ሳያስተውሉ በገቡበት አበሳ ተጨንቀው ይታደኑ ጀመር። የአሜሪካ ልዩ ኮማንዶዎችና የባህር ኃይል አባላት ሳዳምን በኢራቅ ውስጥ እያሳደዱ ለመያዝ ከ600 በላይ ተልእኮዎችን አድርገዋል። ሳዳም ሁሴን ግን ሊገኙ አልቻሉም። የአሜሪካ መንግስት ግራ ቢገባው ሳዳም ሁሴንን ለጠቆመኝ $25 ሚሊዮን ሰጣለሁ የሚል መግለጫን ይፋ አደረገ። ፍለጋው በተጀመረ በ9ኛው ወር በተወለዱባት በቲክሪት ከተማ ከመሬት በታች በ2 ሜትር ጥልቀት በተቆፈረ ጉድጓድ ውስጥ ተደብቀው ተያዙ። 70 ሜትር ገመድ ለሳዳም ሁሴን። የአሜሪካና አጋሮቿ ጦር ሳዳም ሁሴንን ለሀገራቸው ፍርድ ቤት አቀረቧቸው። በኢራቅ ለዘመናት
ተፈርተውና ተሰግዶላቸው የመሪነት ዙፋኑን የጨበጡት ሳዳም የመጨረሻውን የፍርድ ቤት ውሳኔን ለመስማት ተገኙ። ተስፋ መቁረጥና እርጅና ድንገት ሰፍሮባቸዋል። የዓለም ሀገራት ጋዜጠኞች የፍርዱን ውሳኔ ለታሪክ እየቀረጹ ነው። ዳኛው ሳዳም ተነስተው ፍርዳቸውን እንዲሰሙ ሲጠይቃቸው አልነሳም አሉ። ጠባቂዎች አመነጫጭቀውና አንጠልጥለው እንዲቆሙ አደረጓቸው። ዳኛው የፍርዱን ውሳኔ ማንበብ ጀመሩ። ይህንን የፍርድ ሂደት ሲከታተል የነበረው ፍርድ ቤት በዛሬው ዕለት ወንጀለኛው ሳዳም ሁሴን አልማጅዲን በስቅላት እንዲቀጣ ወስኗል ብለው መዶሻቸውን ደለቁ። ሳዳም ሁሴን በስልጣን ላይ የነበሩበት ዘመን ቁጣቸው ድንገት ከተፍ አለ። ፍርድ ቤቱን በአንድ እግሩ አቆሙት። ከሃዲዎች ይውደሙ፣ ወራሪዎቹ አሜሪካኖች ይውደሙ፣ ፈጣሪ የሁሉም ታላቅ ነው፣ አንተና ፍርድህ ገደል ግቡ እያሉ በጩኸት ተናገሩ። ዳኛው ግራ ተጋብተው አንቀጾችን ይጠቅሳሉ። ሳዳም ሁሴን ፈሪዎች ይፍሩ፣ ተዋቸው፣ ወንጀለኞች አሜሪካኖች ናቸው፣ እኛ የሰብአዊነት ሰዎች ነን፣ እና አሜሪካ የሰው ልጅ ጠላት ናቸው፣ የሰው ልጅ ጠላት የእነርሱ ቡችሎች ናቸው፣ ፈሪዎች ሁሌም ይፍሩ እያሉ ሲጮሁ ጠባቂዎቹ ሳዳምን ይዘዋቸው ወጡ። በዓለም የፖለቲካ መድረክ ታላቅ ተጽዕኖን የፈጠሩት ሳዳም ሁሴን ለስቅላት ወደ ተዘጋጀላቸው 7 ሜትር ገመድ መጓዝ ጀመሩ። ሞት ከፊታቸው የተደቀነባቸው ሳዳም ሁሴን ታሪክ የማይረሳውና ትንቢትን የሚመስል ንግግር አሰሙ። እኔ ሞታለሁ፣ ፈጣሪ ታላቅ ነው፣ ነገር ግን እኔ ሳልሆን ኢራቅ ሲኦል ትገባለች ብለው ሀገራቸው ላይ እርግማን አለያም ትንቢት አወረዱ። ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ2006 በ69 ዓመታቸው በስቅላት ተገደሉ። ኢራቅ የኒውክሌር ጦር መሳሪያ ያላት ያሉት አሜሪካና አሽከሮቿ የሀገሪቱን ጓዳ አሰሱ። ኢራቅ ግን እንኳን የኒውክሌር ጅምላ ጨራሽ ቀርቶ የረባ ሚሳኤል እንኳን አልነበራትም። ሳዳም ሁሴን ኢራቅ ሲኦል ትገባለች ያሉት ትንቢት ግን እውን ሆነ። ሳዳም ሁሴን ይህንን ከተናገሩበት ዘመን እስካሁን ድረስ ኢራቅ መንግስት አልባ፣ ሰላም የራቃት፣ በድህነት የተተበተበችና ወደ ድንጋይ ዘመን የተመለሰች ሀገር ሆናለች። ዛሬም የኢራቅ ምድር ለዜጎቿ ከሲኦል ያልተናነሰች ሀገር ሆናለች። የዛሬውን የኢራቁን ፕሬዝዳንት ሳዳም ሁሴንንና በርካታ ሀገራትን የዳሰስንበትን ዝግጅት በዚሁ አበቃን። በቀጣይ በየዕለቱ በተለያዩ ርዕሰ ጉዳዮች ላይ የሚያጠነጥኑ ማራኪ ዝግጅቶችን እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።